ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ የጌታ ጾም ስድስተኛው እሁድ ላይ ያለ ነው። ይህም ገብርኄር ነው። ገብርኄር ማለት መልካም አገልጋይ ነው። የማቴዎስ ወንጌል ምዕራፍ 25 ላይ የተነገረ አንድ ምሳሌ አለ በጌታችን በክርስቶስ ኢየሱስ እና እሱን ይዘን ነው ይህን ነገር የምናስበው። ምንድን ነው ያ ምሳሌ? አንድ ጌታ አለ እና ያ ጌታ ደግሞ ሶስት ባሪያዎች ወይም አገልጋዮች አሉት። ለእነዚህ ለሶስቱ ባሪያዎች የተለያየ መክሊት ይሰጣቸዋል። ለአንደኛው 5 መክሊት፣ ለሌላኛው 2፣ ለሌላኛው 1 ይሰጣቸውና ይሄዳል። ተመልሶ ሲመጣ በዓመቱ ትርፍን ይጠብቃል ከነዛ ባሪያዎች ወይም ከአገልጋዮቹ እና 5 መክሊት የተቀበለው ያ ባሪያ ሌላ 5 አትርፎ ይሰጣል። 2 መክሊት የተቀበለው ሌላ 2 መክሊት ይሰጣል። 1 መክሊት የተቀበለው ግን ሌላ 1 አይደለም የሰጠው፣ ያችኑ አንዷን ብቻ ደብቆ ከዛ በኋላ ሲመጣ ይሄው አንዷ ብሎ ይሰጣል። እና ሁለቱ ተመሰገኑ። 5 መክሊት ያተረፈውና 2 መክሊት ያተረፈው ሲመሰገኑ፣ አንዷን መክሊት ተቀብሎ ምንም ሳያተርፍባት ዝም ብሎ ያችኑ ብቻ አንስቶ የሰጠው ግን እርሱ ግን ምንድነው ጥርስ ማፋጨት ወዳለበት ወደዛ ሲባረር እናየዋለን ማለት ነው። ምንድነው የእግዚአብሔር ጸጋ ለሁላችን ተሰጥቷል። እንግዲህ አሁን ይሄ ከአገልጋዮች አንጻር ብቻ ሳይሆን ለእያንዳንዳችን አሁን በመንፈሳዊ ሕይወታችን ውስጥም የተቀበልነው የእግዚአብሔር ጸጋ አለ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ ብሎ የሚናገሩት ቲቶ ምዕራፍ 2 ቁጥር 11 ላይ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን የሚያስክድ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እንዴት መኖር እንደሚገባን ያስተምረናል ብሎ ይናገራል። እና የተቀበልነውን ጸጋ ምንድነው ይዘን በዛ ጸጋ በመንፈሳዊ ሕይወታችን ፍሬን አፍርተን መኖር አለብን ነው። 30፣ 60፣ 100 ግዴታ 100 በአንድ አፍሩ እኮ አይባልም። ግዴታ 60 አይደለም፣ እንደው 30 ማለትም በጥቂቱ ስናፈራ ከጸጋው የተነሳ ማለት ነው። በራሳችን አይደለም፣ እሱንም ጥቂቱንም ከተቀበልነው ጸጋ የተነሳ በጥቂቱ ስናፈራ በብዙ ደግሞ እንድናፈራ እያጠራን እየሾመን ይሄዳል ነው። ልክ የዮሐንስ ወንጌል ምዕራፍ 15 ላይ እንደተናገረው ምንድነው ፍሬ የሚያፈራውንም አብዝቶ እንዲያፈራ ያጠራል ይሌለ። እግዚአብሔር ከኛ ትንሽ ነገር ነው የሚፈልገው። ትንሽ ነገር ስናፈራ በብዙ እንድናፈራ እያጠራን በብዙ ነገር እንድናፈራ እያጠራን ከፍ ከፍ ያደርገናል። በጥቂቱ ስንታመን በብዙ ይሾመናል ማለት ነው። በጥቂቱ ታምናልና በብዙ ሾመሃለሁ ነው ያላቸው እነዛን 5 መክሊትና 2 መክሊት አትርፎ የመጡትን። ስለዚህ እኛንም እግዚአብሔር አምላካችን በተቀበልነው ጸጋ ተጠቅመን በመንፈሳዊ ሕይወታችን በጥቂቱ ስናፈራ በብዙ እየሾመን እያሳደገን ይሄዳል። የተቀበልናት ጥቂት ነገር ብትኖር በእሷ እንታመን። እግዚአብሔር ደግሞ ብዙ ነገር ይሰጠንና በብዙ ደግሞ ይሾመናል እና እንደዛ ነው። መልካም የጌታ ቀን